የአእምሮ ረፍት ላይ ነበርኩ አላሳረፋላችሁም መጣሁ። ሂጃብ ሴት ሙስሊም ጠቅላይ ሚኒስትር ስትኖረን ሂጃብ ማድረግ አትችልም ልንላት ነው? አሁን ያሉ የፓርላማ ተወካዮችና ሴት ሙስሊም ሚኒስትሮችን ሂጃብ ማድረግ አትችሉም እያልናቸው ነው ያለነው? ሴት ሙስሊም ዳኛ ሂጃብ አድርገሽ ዳኛ መሆን አትችልም ልንላት ነው? ጠበቃዋንስ ሂጃብ አድርገሽ ደንበኛሽ ነው ክልሽ መከራከር አትችልም ልንላት ነው? ሴት ሙስሊም ዩኒቨርሲቲ ሌክቸረር ሂጃብ ስለምታደርጊ አንቺ አስተማሪ መሆን አትችልም አትገቢም ልንላት ነው? ሴት ተማሪዎች ሂጃብ አድርገው ትምህርት ቤት እንዳይገቡ ማድረግ ወይንም መጠየቅ ከህግ አግባብ ምንድነው? እንደ ፖሊስ ታውጡት ምን አሰባችሁ ነው? ከሌላ ሀገር ተሞክሮ ወስዳችሁ ተምራችሁ ለኛም ሀገር የሚበጀን ስለሞራላችን ስለምንኖርበት ሁኔታ ላይ አገናዝባችሁ ነው የምታደርጉት ወይንስ የሆነ አውሮፓ ሀገር ስላለችው ወርበሉ ስለተባለች ፎርዳት ማተር እያደረጋችሁ ነው ያላችሁት? ጭንቅላታችሁን ብታሰሩት አደግም ብሎ በሴኩላሪዝም ሰበብ ሃይማኖትን የጣሉ ቤተሰብን የበተኑ ማንነትና ስርዓትን ሞራልን የጣሉ ሀገራቶች አሁን እንደገና ተመልሰው ልጆቻቸው ወንዲኑ ሴቱን ግራ ሲጋቡባቸው ትምህርት ቤታችሁ ውስጥ የሃይማኖት ትምህርት እያስጀመሩ እንደሆነ ሳትሰሙ ቀርታችሁ ነው? አትከታተሉ? እኛን ተከታተላችሁ ቲክቶክ ላይ ይሄን ዜና አትሰሙ? ሂጃብ ማድረግ ሃይማኖታዊ ግዴታቸው ነው፣ ክብራቸውን የሚጠብቁበት ነው። ምን ነው ክፋቱ? በሴማስ ኦርቶዶክሶችን አንገታቸው ላይ ማተብ ካደረጉ የሚረብሸው ምንድነው? ሐቁን እንነጋገር ከተባባልን ጂኦግራፊ፣ ፊዚክስ፣ ኬሚስትሪ በመታስተምሩ ይመስላቸው ሊስብናችን የምንገነባ አይደለም። ፈጣሪን በምንፈራው ሃይማኖታችን እምነታችን እንድንሆን የሚፈልገን ሰው ለመሆን በምንሞክረውና ቤተሰቦች ባሳዩን ባህሪና ፕሪንሲፕል አካባቢያችን በረዳ ነው እንጂ ትምህርት ቤት ላይ መተን ሰው ማንነታችን ሙሉነታችን የምንገነባ ነው ይመስላችሁ? የቀለም ትምህርት ከእናንተ እናገኛለን። አሁን እናመሰግናለን። ነገር ግን ትምህርት ቤቶች ደግሞ ማለት ነው የምናደርጋቸው ብዙ የምንማራቸው ነገሮች አሉ። አንደኛው ምንድነው? ከጎረቤቶች ከሙስሊም፣ ከክርስቲያን፣ ከፕሮቴስታንት፣ ከጆባ ከሁሉም ጋር አብረን መሳበልተን ያደግነው እናውቃለን። ሂጃብ አድርገው ብዙ ጓደኞች ነበሩን። ተረበሻን አናውቅም። ምንም የሚጎዳ ነገርም አላየንም። እናንተ ከህግ አንፃር ልታወጡት ከሆነ በህግ ምን መሰረት አድርጋችሁ ነው? እኛ እየኖርን ያለነው አብዛኛው ኢትዮጵያ እየኖረ ያለው ህግን ይሄ ወንጀል ነው አታርጉ ብላችሁ በጣም አስረድታችኋቸው አወሮ ነው ስለ ህግ ተገዝቶ የሚኖሩን ይመስላችሁ ወይስ ደግሞ ከፈጣሪያቸው ባላቸው ቅርርብ ማክበር መፍራት ምክንያት ከብዙ መጥፎ ነገሮች እየተቆጠሩ ይመስላችሁ? እሱን ቴካዊ ለመውሰድ ሰዎች ከሃይማኖታቸው የሚፈሩት የሚያከብሩት የተነገራቸው በድምጽ ከዛ ውስጥ ለመኖር በሚያደርጉበት ሁኔታ ላይ ሴኩላሪዝም በመትል ሰበብ የምታወጣቸው አዳዲስ ፖሊሲዎች ዋትስ ዘ ፖይንት? ተማሪዎች ላይ ብቻ ለምን ትኩረት ተደረገ? አሁን ያልኳችሁን ትናገራችኋላችሁ፣ ትናገራላችሁ። ሐቁን ንገሩና አዎ ዩኒፎርም ነው ብለን በኋላ እንነጋገራለን። ስለሱ ልክ ነው ማለት አይደለም። ዩኒፎርም ሁሉም ላይ ተገበራችሁ ተውት ልክ ነው ማለት አይደለም። ሙስሊም ሴት ተማሪዎች ሂጃባቸው ማድረጋቸው ክብራቸውን ስለጠበቁ ለምን እንደምትረበሹት? የሚረበሽ ኦርቶዶክስ የሚረበሽ ፕሮቴስታንት ወይም ክርስቲያኖች ውስጥ ያለ ሰው አለ ወይ? ሐቁን ስያሜን ያዘድ ለምነግራችሁ ጭንቅላቱ የሚሰራ እምነቱ የገባውና ከፈጣሪው ጋር ፍቅር መገናኘት ምን እንደሆነ የሚገባው ሰው ከፈጣሪ ጋር ሪሌሽን ሌላ ሃይማኖቶች ከፈጣሪያቸው ያዘዛቸው ነገር ሲያደርጉ እኛን የሚረበሽ ነው የሚመስላችሁ? ምንድነው የረበሻችሁ? እስኪ በዚህ ምክንያት በሉና